ሊቃውንት አባቶቻችን ግን ከእሳት ከነፋስ መላእክት ተፈጥረዋል ይላሉ። ከምንና ከምን? ከእሳት ከነፋስ መባሉ አይደለም። እኔ አይኔን ከፍቼ እስከምገልጥበት ጊዜ ቅዱስ ገብርኤል ወደ ላይ እስከ ጽርሐ አርያም ወደ ታች እስከ መርማሮስ መድረስ ይችላል። ይመላል ቀላል አይምሰላችሁ። መላእክት አለ ከሰማይ ከእግዚአብሔር ዘንድ ተልከው ሲወርዱ አልቦሙ ድምፅ ይላል። ድምፅ የላቸውም ማለት ሊቁ እንደጠቀሰው የቅዱስ ገብርኤል ተፈጥሮና የነፍስ ተፈጥሮ አይታወቅም። የሰማችሁ ነው። ለምሳሌ ኡራኤልና ሩፋኤል፣ ራጉኤልና ገብርኤል፣ ሱራፌልና ኪሩቤል መንገድ ላይ ቢገናኙ ራጉኤል ሩፋኤልን አረ መንገድ አሳልፈኝ አይለውም። ወያውር መልአክ በመልአክ ሰጥቆ ነፋስ ይላል። ቅዱስ ሚካኤል ቅዱስ ራጉኤልን ሰንጥቆት ያልፋል። ይተላለፋሉ ማለት ነው። እንደዚህ ይተላለፋሉ። በተለይ እና አለቃ እያሌው ታምሩ ታላላቅ ሊቃውንት የቤተ ክርስቲያን ሊቃውንት የነበሩ በረከታቸው ይደርብንና እነሱ ሶስቱም ነገስታት ኢትዮጵያውያን ናቸው። ስለዚህ የኢትዮጵያ ቤተ ክርስቲያን ታሪክ የሚጀምረው በአንድ ዓመተ ምህረት እንጂ በ34 ዓመተ ምህረት አይደለም ይሉ ነበር። እንደገና ዳዊትም በመዝሙር 71 ላይ በፊቱ አለ ኢትዮጵያውያን ይገዛሉ ይሰግዱ ሲል ነው ይሰግዳሉ አለ። ከዛ በኋላ ጠላቶቹ አመድን ይቅማሉ፣ ሄሮድስና ሰራዊቱ ማለቱ ነው። ስለዚህ ለኢትዮጵያ ደግሞ ሐዋርያ ሆኖ በኮከብ አምሳል የመራ ደግሞ ቅዱስ ገብርኤል ነው። እንደውም ምን ይላል መጽሐፍ ቅዱሱ? ንግሥተ ሳባ ለሰሎሞን እንደሰጠችው የሽቱ መጠን እስካሁን ከሌሎች ነገስታት አልቀረበለትም ይላል። የትም ዓለም ዙሩ፣ አውሮፓውን፣ አሜሪካውን፣ አፍሪካ የምንኖርባት አህጉር የትም ዓለም ብዞሩ ክርስቶስ የተወለደባትን ወር እችን ወር ምን ብላ ሰየመች? ቤተክርስቲያናችን ሀገሪቷ ታኅሳስ ብላ ሰየመች። ብዙዎች ቢገርማችሁ ከኛ እየተወሰዱ ታሪኮቹን ፈረንጆች ነጥቀው ወስደውብናል። እኛ ስለተኛን ማለት ነው። የዮሐንስ ራእይ ምዕራፍ 18 ከቁጥር 1 እስከ 2 ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። ኃይለ ቃሉን የተናገረው ታላቁ አባት ዮሐንስ ነው። ወእምድኅረ ዝንቱ ወረደ ካልእ መልአክ እምሰማይ፣ ከዚህ በኋላ ሌላ መልአክ ከሰማይ ወረደ። ወቦ አብይ ስልጣን፣ ታላቅ ስልጣን ነበረው። ወበርሃት ምድር እምብርሃነ ገጹ ወእምስብሐቲሁ፣ ከፊቱ ብርሃን ከክብሩ የተነሳ ምድር በራች በማለት የመልአኩን ክብር ዮሐንስ አስተምሮናል። ያም መልአክ የመላእክት አለቃ ቅዱስ ገብርኤል ነውና ስለዚህም ነገር ማስተማር ተገቢ ነውና የቅዱስ ገብርኤልን ክብር እንማራለን። የምስጢር ባለቤት ልዑል እግዚአብሔር ምስጢሩን ጥበቡን ለሁላችንም ይግለጥልን። በኢትዮጵያ የተነሱ ብዙዎች ሊቃውንት አሉ። ከነዛ መካከል አንዱ ሊቅ መልክዓ ገብርኤል የሚል ታላቅ ድርሰትን ደርሷል። በእውነት የመጀመሪያው የድርሰት አባት ቅዱስ ያሬድ ነው። በመቀጠል እና አባ ጊዮርጊስ እና አባ ጽጌ ድንግል እና አባ ገብረ ማርያም ዘደብረሃንታ ሌሎችም በርካቶች ሊቃውንት ተነስተው በርካታ መጻሕፍትን ጽፈው አልፈዋል። ከነዚህ መካከል ከሊቃውንቱ አንዱ ሊቅ ቅዱስ ገብርኤልን የሚያመሰግን ሰላምታ ወይም የመልክ ሰላምታ ደርሶለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዓለም እስኪያልፍ ድረስ ቅዱስ ገብርኤል በዚህ ሰላምታ በዚህ የመልክ ሰላምታ በቤተክርስቲያን ሲመሰገን ያድራል፣ ሲመሰገን በሊቃውንቱ ይውላል። ታዲያ ይህ መጽሐፍ ሁላችንም እጅ ያለ ሲሆን ሁላችንም በተለይ ዛሬ የቅዱስ ገብርኤልን መልክ ያልጸለየ ይኖራል ብዬ አላስብም። በተቻለን አቅም ጸልየናል። ታዲያ በዛሬም ትምህርታችን ላይ በእውነት የመልክዓ ገብርኤል ደራሲ ሊቁ ቅዱስ ገብርኤልን እንዴት አድርጎ እንዳመሰግነው ሰፊ ከሆነ ከመልኩ አንድ ሶስቱን ብቻ ጠቅሼ ለማስተማር እንደ እግዚአብሔር ፈቃድ ጀምራለሁ። የምስጢር ባለቤት ልዑል እግዚአብሔር ምስጢሩን ጥበቡን ለሁላችንም ይግለጥልን። እንግዲህ መልክዓ ገብርኤል በአማርኛም ስለተተረጎመ ብዙዎቻችሁ በተለይ በወርሃዊ በዓሉ በዓመታዊ ክብረ በዓሉ ትጸልዩታላችሁ። እዚህ ያሉ ደግሞ ሊቃውንት ዕለት ዕለት ያደርሳሉ የቦታው ስለሆኑ። ስለዚህ ይህ ቅዱስ ገብርኤል ሰላምታ ስንጸልየው እጅግ የሚገርም በተለይ ሊቁ እንዴት እያራቀቀ የቅዱስ ገብርኤልን ክብር ከብሉይ ኪዳን ከአዲስ ኪዳን ጠቅሶ እንደ ወርቅ አንከብሎ እንደ ሸማ ጠቅሎ የቅዱስ ገብርኤልን ክብር እንደገለጠው በዚህ ድርሰት ውስጥ እናያለንና አንድ ሁለት ሶስቱን ለማሳያ መርጬ ያንን እያፍታታን እየተረጎም እናያለን።
እንግዲህ የቅዱስ ገብርኤል መልክ እጅግ የሚገርም ሲሆን የመጀመሪያው ሊቁ የቅዱስ ገብርኤልን ተፈጥሮ በማወደስ ሰላምታውን ለቅዱስ ገብርኤል እንዲህ ብሎ ያቀርባል። ሰላም ለተፈጥሮትከ በሌሊተ እሑድ ቀዲሙ እምሃበ ወኢምንት ግብር ዘኢይጠየቅ ትርጓሜ ስሙ ሐዋርያ ልደት ገብርኤል ለበልዓም ኮከበ ሕልሙ ተስእለ በልዓሌከ መልካ ሕፃን ወሙ ንጉሠ አይሁድ ዝንቱ ዘይቤ ማኅተሙ። ወደ አማርኛ ሲመለስ ገብርኤል ሆይ የስሙ ትርጓሜ የማይመረመር በእሁድ የመጀመሪያ ሌሊት ካለመኖር ወደ መኖር ለተደረገ ተፈጥሮ ሰላም እላለሁ በማለት ታላቁ ሊቅ በዕለተ እሑድ ቅዱስ ገብርኤል ካለመኖር ወደ መኖር ይልቁኑ ደግሞ የቅዱስ ገብርኤል ተፈጥሮ እንደማይመረመር በመጥቀስ የመጀመሪያውን ሰላምታ ከሰጠው በኋላ እንዲህ አለ። ማኅተሙ የአይሁድ ንጉሥ ይህ ነው የሚል የሕፃኑና የእናቱ መልክዓ ስዕል የተሳለብህ የበልዓም የራእዩ ኮከብ ገብርኤል ወይ የልደት ሐዋርያ አንተ ነህ ብሎ ቅዱስ ገብርኤልን ያወድሰዋል። የዚህ መልአክ ረድኤቱ በረከቱ ይደርብን። አሁን ይሄንን ነው እንግዲህ ያፍታታን የምናየው። ብዙዎቻችሁ ስለምትጸልዩት እንግዳ አይሆንባችሁ። ሰላም ለተፈጥሮትከ በሌሊተ እሑድ ቀዲሙ። ቅዱስ ገብርኤል የተፈጠረው ሌሎችም መላእክት የተፈጠሩት መቼ ነው? በዕለተ እሑድ ነው። እግዚአብሔር አምላክ በዕለተ እሑድ አራቱን ባህርያተ ሥጋ እሳትን፣ ውሃን፣ ነፋስን፣ መሬትን አምስተኛ ጨለማን ከፈጠረ በኋላ ሰባቱን ሰማያት ፈጠረ። ጽርሐ አርያምን፣ መንበረ ጸባዖትን፣ ኢየሩሳሌም ሰማያዊትን፣ ሰማይ ውዱድን፣ ኢዮር፣ ራማ፣ ኤረር የተባሉ ሰባት የብርሃን ሰማያትን ከፈጠረ በኋላ መጀመሪያ ማረፊያቸውን አዘጋጅቶ መላእክትን ካለመኖር ወደ መኖር አምጥቶ ፈጠረ። ግን ከዚህ ፈጠራቸው ልንላቸው አንችልም። ለዚህ ነው ደራሲው ምን አለ? ቅዱስ ገብርኤል ሆይ ተፈጥሮ ካለመኖር ወደ መኖር የመጣ እንጂ የማይመረመር ስሙን ልንፈታው ስሙን ልንተረጉመው የማይቻለው ስለ ስነ ተፈጥሮ ሰላምታ አቀርባለሁ ይላል። ቅዱስ ገብርኤል ከምን ተፈጠረ? ከየት መጣ? የሚያውቀው ብቻ ነው ብቻ ነው እግዚአብሔር ብቻ ነው። ለምሳሌ እኔ ከእሳት ከውሃ ከነፋስ ከመሬት ከአራቱ ባህርያተ ሥጋ ለባዊት ነባሪት ሕያዊት ከሆነችው ነፍስ ተፈጥሬያለሁ። እናንተም በተመሳሳይ መልኩ ሰዎች ነን። አዝርዕቱ፣ አትክልቱ፣ እጽዋቱ ከአራቱ ባህርያተ ሥጋ ተፈጥሯል። ለምሳሌ አስታን ስታፋጩት እሳት ይወጣዋል። እሳት ነገር አላቸው። ከውሃ ተፈጥረዋል። እንደ ቁልቋል ስትቆርጧቸው እንደ ወተት ያለ ፈሳሽ ነገር አላቸው። እንደ ውሃነታቸው እንደ እሳትነታቸው እሳት ይወጣቸዋል። እንደ ነፋስነታቸው ይወዛወዛሉ። እንደ መሬትነታቸው መሬት ላይ ይበቅላሉ። ስትቆርጠው መሬት ሆኖ ይቀራል። ቅዱስ ገብርኤል ግን ከምን ተፈጠረ? ከየት መጣ? ይህ ነገር እጅግ የሚገርም ስለሆነ ሊቁ ምን አለ? ሰላም ለተፈጥሮትከ በሌሊተ እሑድ ቀዲሞ። በመጀመሪያው ሰዓተ ሌሊት በእሑድ ለተደረገ ተፈጥሮ ሰላም እላለሁ ካለ በኋላ እምሃበ ወኢምንት ግብር ዘኢይጠየቅ ትርጓሜ ስሙ የማይመረመር ከዚህ ነው ስሙ ተብሎ ልንጠቅሰው ከማንችለው ተፈጥሮ ተፈጥሯል። ሊቃውንት አባቶቻችን ግን ከእሳት ከነፋስ መላእክት ተፈጥረዋል ይላሉ። ከምንና ከምን? ከእሳት ከነፋስ መባሉ አይደለም ግብራቸውን በማየት እንጂ በእውኑ ቅዱስ ገብርኤል ከእሳት ተፈጠረ፣ ቅዱስ ሚካኤል ከነፋስ ተፈጠረ ልንል አንችልም። እሳትና ነፋስ ፈጣኖች ናቸው። መላእክት ምኖች ናቸው? በጣም ፈጣኖች ናቸው። ለምሳሌ እኔ አይኔን ከፍቼ እስከምገልጥበት ጊዜ ቅዱስ ገብርኤል ወደ ላይ እስከ ጽርሐ አርያም ወደ ታች እስከ መርማሮስ መድረስ ይችላል። ይመላል። ቀላል አይምሰላችሁ። 3 ደቂቅ እሳት ውስጥ በተወረወሩበት ቅጽበት ከነሱ መወርወር ቀድሞ የደረሰ ማን ነው? ቅዱስ ገብርኤል ነው። ስለዚህ እሳትና ነፋስ ፈጣን እንደሆኑ መላእክትም የፈጠኑ ናቸው። ከብርሃን ይፈጥናሉ፣ ከነፋሳት ይፈጥናሉ። ብርሃን የራሱ ልኬት አለው፣ ነፋስም ልኬት አለው። ቅዱስ ገብርኤል ግን ከዚህ እስከዚህ መጣ ስትለው አታውቀውም። ለዚህ ነው ቅዱስ ያሬድ ምን አለ? ሶበስ የወረዱ መላእክትም ሰማይ መላእክት አለ ከሰማይ ከእግዚአብሔር ዘንድ ተልከው ሲወርዱ አልቦሙ ድምፅ ይላል። ድምፅ የላቸውም ማለት ምን የላቸው? ቅዱስ ገብርኤል እዚህ ተልኮ ቢመጣ ድምፁን አሰማው። ነፋስን ድምፁን ትሰማዋለህ። የቅዱስ ገብርኤል ፍጥነት ግን ከነፋስ የፈጠነ ስለሆነ እዚህ ይደርሳል። ምን አለ? የክንፎቻቸው ድምፅ አይሰማም፣ ፍጥነታቸውም አለ ከነፋስ ይልቅ የፈጠነ ነው አለ። ስለዚህ እንደ ነፋሱ የፈጠነ በመሆኑ ከነፋስ ተባለ እንጂ ሊቁ እንደጠቀሰው የቅዱስ ገብርኤል ተፈጥሮና የነፍስ ተፈጥሮ አይታወቅም። የሰማችሁ ነው። ነፍስ ከዚህ ተፈጠረች አትልም። ካለመኖር ወደ መኖር ያመጣው ብቻ ነው የሚያውቃት፣ እግዚአብሔር ብቻ ነው የሚያውቃት። ሌላው
እሳትና ነፋስ ረቂቃን ናቸው። ለምሳሌ ነፋስ አለ የለም? ንገሩኝ። አለ የለም? በምን ታውቁታላችሁ? ይኸው ይህን ነገር ሲያወዛውዘው ቅጠሉን ሲያረግፈው ማዕበል ሞገድ አነሳስቶ መርከቡን ሲያንቀሳቅሰው ትመለከታለህ። ነፋስን ግን በዓይንህ አታየው፣ በእጅህ አትጨብጠው። ቅዱስ ገብርኤል ከዚህ ነፋስ ይልቅ ምን ይሆናል? ይረቃል ማለት ነው። ለምሳሌ ከነፋስ ይልቅ ነፍስ ትረቃለች። አሁን ይሄ ነፋስ ግድግዳ ሊመልሰው ይችላል። ነፍስ ግን በተዘጋ ግድግዳ ውስጥ በተዘጋ ቤት ውስጥ አትወጣም? ትወጣለች። እንዴት ተለየች? ቤት ውስጥ ወጣች። በዚህ ልናውቃት አንችልም። እግዚአብሔር ያሳያችሁ። ቅዱስ ገብርኤል ደግሞ ከነፍስ ይልቅ የረቀቀ ነው ተፈጥሮ። ለምሳሌ ኡራኤልና ሩፋኤል፣ ራጉኤልና ገብርኤል፣ ሱራፌልና ኪሩቤል መንገድ ላይ ቢገናኙ ራጉኤል ሩፋኤልን አረ መንገድ አሳልፈኝ አይለውም። ወያውር መልአክ በመልአክ ሰጥቆ ነፋስ ይላል። ቅዱስ ሚካኤል ቅዱስ ራጉኤልን ሰንጥቆት ያልፋል። ይተላለፋሉ ማለት ነው። እንደዚህ ይተላለፋሉ። ስለዚህ በዝግ ቤት ውስጥ ይገባሉ፣ በእሳት ውስጥ ይገባሉ። ተፈጥሯቸው ከዚህ ነው አንልም። ስለዚህ በእውነት ሊቁ ምን አለ? በዕለተ እሑድ ለተደረገ ተፈጥሮ ይልቁኑ ደግሞ ከዚህ ነው ስሙ። ከእሳት ተፈጠረ፣ ከነፋስ ተፈጠረ ገብርኤል ብለን በማንጠይቀው በማንተረጉመው ለተደረገ ለተፈጥሮ ምን አቀርባለሁ አለ? ሰላምታ አቀርባለሁ ብሎ ቅዱስ ገብርኤልን ካመሰገነ በኋላ ሐዋርያ ልደት ገብርኤል ለበልዓም ኮከበ ሕልሙ በደንብ አድርጋችሁ አስተውሉት። ምን አለ? ማህተሙ የአይሁድ ንጉሥ ይህ ነው የሚል የሕፃኑ የክርስቶስና የእናቱ የድንግል ማርያም ስዕል የተሳለብህ የበልዓም የራእዩ ኮከብ የልደት ሐዋርያ አንተ ነህ ይለዋል። እሱ ማን ነው? ንገሩኝ እስቲ ማን ነው? ቅዱስ ገብርኤል ነው። ቅዱስ ገብርኤል በጣም ይገርማቸዋል። የልደት ሐዋርያ ነው። የልደት ሐዋርያ ነው። ይልቁኑ ይህ ጸጋ የተሰጠው ይህ ክብር የተሰጠው ገና መላእክት በተፈጠሩ ጊዜ ነው። ለዚህ ነው ለተፈጥሮት ተብሎ መልአከ ልደት ብሎ ከልደት ጋር ያቆራኘው። ምክንያቱም ሁላችሁም ተምራችኋል። እግዚአብሔር አምላክ በዕለተ እሑድ መላእክትን ፈጥሮ ተሰወራቸው። የት ይሁኑ የሚያውቁት ነገር የለም። ለባውያን አስተዋዮች ናቸው፣ ማእምራን ናቸው። ሁሉን ያውቃል፣ በብዛት ያውቃሉ። ብዙ ሁሉን የሚያውቅ እግዚአብሔር ነው። ነገር ግን ተፈጥሯቸው እጅግ የከበረ ልዑል ነውና ጨለማ ነው፣ ብርሃን የለም። የአካላቸው ብርሃን ግን እንደ ጨረቃ ያበራል። እና ማን ፈጠረን? ከየት መጣን? ምንድነን እኛ ብለው ሲመራመሩ ሳጥናኤል ማዕረጉ ከሁሉ በላይ ስለሆነ ፈጠርኋችሁ ልበል ብሎ አሰበ። አስቦም አልቀረ አነ ፈጠርኩክሙ እኔ ፈጠርኋችሁ። የመጀመሪያው መናፍቅ ሳጥናኤል ነው። እግዚአብሔር ያሳያችሁ። ፈጠርኋችሁ ልበል ብሎ አሰበ፣ በማሰብ በደለ። በነቢም ደግሞ ወለደው፣ እኔ ፈጠርኋችሁ አለ። መላእክትም የአካላቸው ብርሃን እንደ ጨረቃ ሆኖላቸው ተመለከቱት። እንደ ሰይፋቸው ነው፣ አካሉ እንደ አካላቸው ነው። ረቂቅ አካልም ቢሆን በምን በልጠ ፈጠርከን? አንተ እኮ እንደኛ ነህ አሉት። እንዴ ከላይ ስታዩኝ እንዴት በልጠ ፈጠረን ትላላችሁ? እኔ እኮ ነኝ ከበላይ ያለው አላቸው። መላእክት ምቀኞች አይደሉም። ሰዓሊ በስዕሉ ፈጣሪ በምን ይታወቃል? በፈጠረው ፍጥረት ይታወቃል። በል እንግዲህ ሞክራ አሳየን አሉት። ነፋስን፣ ውሃን፣ መሬትን ሞክሮ ወደ እሳቱ ሲከት ተቃጠለ። ሐሰቱ ክህደቱ ያን ጊዜ ታወቀ። ያን ጊዜ ኤጲፋኒዎስ ምን ይላል? ይህ አሳሳች መላእክትን ፈጽሞ እንዳያሳስታቸው ጌታ መንበረ ጸባዖትን ቢያነቃንቃት ሰባቱ ሰማያት ለመናድ ለመፍረስ ደረሱ ይላል። ወታውኩ ማህበረ መላእክት ዛሬ ዛፍ ላይ ሰፈሩ ወፎች አውሎ ነፋስ ሲመጣ እንደሚጨነቁ ተሸበሩ፣ ተጨነቁ። ያን ጊዜ የመላእክት አለቃ ቅዱስ ገብርኤል ተነሳ። ንቁም በበህላዊነ እስከ ነአምሮ ለአምላክነ እስከ ነረክቦም ይላል። አምላካችንን እስክናውቅ ድረስ በያለንበት ጸንተን እንቁም ብሎ መላእክትን አጸና፣ መላእክትን አረጋጋ፣ መላእክትን አበረታ። ተመልከቱ፣ መላእክትን ባረጋጋበት አንደበቱ ኋላ ድንግል ማርያምን እንዲያረጋጋ መላእክትን ባረጋጋበት አንደበቱ ለእረኞች በቤተልሔም ተገልጦ እነሆ ደስ የሚያሰኘውን ምስራች ነግራችኋለሁ ብሎ እንዲያጽናናቸው መላእክትን ደስ ባሰኘበት አንደበቱ ሰብአ ሰገልን በኮከብ አምሳል መርቶ ቤተልሔም አድርሶ በእውነት
ያን ጸጋ እንዲቋደሱ የሚያደርግ መልአክ ነውና ክንፉ ላይ እናቴን አብስራት ብሎ ቀርጾበታል። በረከቱ ይደርብን መልአክ። በለዓም የራእዩ ኮከብ የልደት ሐዋርያ አንተ ነህ ብሎ ሊቁ ያመሰግነዋል። በኦሪት ዘኍልቍ ምዕራፍ 24 ቁጥር 17 ላይ በለዓም እውነተኛው ኮከብ ኢየሱስ ክርስቶስ ከቅድስት ድንግል ከያዕቆብ ወገን ከተወለደች ከቅድስት ድንግል እንደሚወለድ ተገልጦለት ምን አለ? ኮከብ ይሰርቅም ያዕቆብ ከያዕቆብ ምን ይወጣል አለ? ኮከብ ይወጣል ብሎ አስቀድሞ ተናግሮ ነበረ። ምን ማለቱ ነው? ከያዕቆብ ወገን ከተገኘች ከቅድስት ድንግል የአጥቢያ ኮከብ እሱ ማን ነው? መድኃኔዓለም ይወለዳል ብሎ ተናግሮ ነበረ። ይህ ትንቢት ሊደርስ ሊፈጸም ቀኑ ሲደርስ ጊዜው ሲቀረብ በኮከብ አምሳል ሦስቱ ነገሥታትን እየመራ ወደ ምን አደረሳቸው? ወደ ቤተልሔም አደረሳቸው። መሪው ማን ነው ማለት ነው? ንገሩኝ እስቲ ማን ነው? ቅዱስ ገብርኤል ነው። ተመልከቱ። ለበለዓም ኮከበ ሕልሙ በተለይ አባቶቻችን እንደሚያስተምሩት ጀረደሽት የተባለ አንድ ሰው ነበረ። ልክ 6 ሰዓት አካባቢ የበለዓም ወገን ነው፣ የበለዓም ዘመድ ነው፣ የካም ትውልድ ነው ማለት ካም ወደ ኢትዮጵያ የመጣ አፍሪካዊ ነው እንደማለት ነው። ልክ ቀትር ላይ 6 ሰዓት ላይ ቀትር ላይ ውሃ ምንጭ አጠገብ ቁጭ ብሎ ፍልስፍና ሲመለከት ድንግል ሕፃን ታቅፋ በሰሌዳ ኮከብ ላይ ተስላ አእላፍ መላእክት ዙሪያዋን ከበዋት፣ ይልቁኑ አንድ መልአክ ከፊት ሆኖ ይመለከታል። በጣም ይገርመዋል። ምን አይነት ነገር ነው? ኋላ የነ በለዓምን መጽሐፍ ትንቢት ሲያገላብጥ ኮከብ ከያዕቆብ ወገን ይወጣል የሚል የተጻፈበት ያገኛል። አሃ ኮከብ የተባለ አለ። ከማን ወገን ይገኛል? ከያዕቆብ ወገን ይገኛል። እሱ ምንድነው? ሰማያዊ ንጉሥ ነው። ስለዚህ እሱ ሲወለድ ይሄን ወርቅ፣ ይሄን ዕጣን፣ ይህን ከርቤ ጨምራችሁ ስጡ ብሎ በመጽሐፍ ጽፎ በማህተም አትሞ አስቀምጦት ነበረ። ያ ሲንከባለል የተደረሰ ሦስቱ ነገሥታት ማንቱሲማር፣ በዲዳስፋ፣ ሜልኩ ይባላሉ። እነሱ ጋር ደረሰ። ልክ ጊዜው ሲደርስ ማመጣ ማለት ነው? ቅዱስ ገብርኤል በኮከብ አምሳል ተገለጠ። ቅዱስ ገብርኤልን በደንብ አድርገን ካሰብነው እነዚህ ሦስቱ ነገሥታትን የመራው ቅዱስ ገብርኤል እንደሆነ ይህ የመልክዓ ገብርኤል ደራሲ ያስቀምጣል። ቅዱስ ገብርኤል ነው አይደለም፣ ኮከብ ነው ወይስ መልአክ ነው የሚለውን ሊቃውንቱ ሲተረጉሙ ኮከብ ታውቃላችሁ ሌሊት እንጂ ቀን አይታይም። ይሄ ኮከብ ግን መቼ ይታይ ነበረ? ቀን ላይ ይታይ ነበረ። እንደምታውቁት ኮከብ ወደ ምዕራብ እንጂ ወደ መስ አይሄድም። ይሄ ግን ወደ ሰሜን ምስራቅ አቅጣጫ እየዞረ ይታይ ነበረ። ኮከብ መጥቆ ሊበር ይችላል። በራሪ ከዋክብት አሉ ታውቃላችሁ። ይሄ ግን እንደ ሰው አምሳል ዝቅ ብሎ ይመራ ነበረ። ስለዚህ ማ መሆኑ ታወቀ? መልአክ መሆኑ ታወቀ። ታዲያ ሰብአ ሰገልን የመራው ማን ነው? ቅዱስ ገብርኤል ነው። ሦስቱ ነገሥታት እነማን ናቸው? እንግዲህ ኮከብም የመራቸው ቢሆን ቅዱስ ገብርኤልም ይሆናል ኮከቡን የመራው። እንግዲህ ማን ናቸው ሦስቱ ነገሥታት ሲባል ሁለት አይነት ነገር አለ። በተለይ እነ አለቃ እያሌው ታምሩ ታላላቅ ሊቃውንት የቤተ ክርስቲያን ሊቃውንት የነበሩ በረከታቸው ይደርብንና እነሱ ሦስቱም ነገሥታት ኢትዮጵያውያን ናቸው። ስለዚህ የኢትዮጵያ ቤተ ክርስቲያን ታሪክ የሚጀምረው በ1 ዓመተ ምህረት እንጂ በ34 ዓመተ ምህረት አይደለም ይሉ ነበር። የሰማችሁ ነው? ጀንደረባው አይደለም ኢትዮጵያን ለመጀመሪያ ጊዜ ክርስትናን የተቀበለው ሦስቱ የኢትዮጵያ ነገሥታት ናቸው ይላሉ። እኩሌቶቹ ደግሞ መተርጉማኑ ከሴም፣ ከካም፣ ከያፌት ወገን ሁነው ከካም ወገን የተገኘው ደግሞ ከኢትዮጵያ ሄደ ነው ይላሉ። ስንት አይነት አመለካከት አለ ማለት ነው? ሁለት አይነት አመለካከት አለ ኦርቶዶክሳውያን። እስቲ የሁለቱንም ላቀርብላችሁ። እነዚህ ነገሥታት ቅዱስ ገብርኤል መራቸው ከተባለ ጌታችን ወደ ተወለደባት ወደ ቤተልሔም አደረሳቸው ከተባለ ኢትዮጵያውያን ናቸው ወይስ አይደሉም? እንደነ አለቃ ተገኝ እንደነ አለቃ እያሌው ታምሩ ያሉት ለምን ኢትዮጵያውያን ናቸው አሉ የሚለው ጥቂት ነጥቦችን ላንሳላችሁ። መጀመሪያ ወርቁ፣ ዕጣኑ፣ ከርቤው የተገኘው ከማን ነው? ከቅዱስ ሚካኤል ነው። ዕጣኑ ከቅዱስ ገብርኤል ነው። ከርቤው ከቅዱስ ሩፋኤል ነው። ለነዚህ ሊቃነ መላእክት በረከታቸው ይደርብንና አዳም አባታችን ሔዋንን ለማግባት ባሰበ ጊዜ ሥላሴ ማጫችንን ስጠን አሉት ይላሉ ሊቃውንት። ምን ይስጥ? በገድለ አዳም ላይ ተጽፏል። የሰማችሁን ኦርቶዶክሳውያን፣ ለእግዚአብሔር ምን ይሰጣል? ምን ልስጥ? ጨነቀው አዳም። ያን ጊዜ ቅዱስ ሚካኤል ወርቅ፣ ቅዱስ ገብርኤል ዕጣን፣ ቅዱስ ሩፋኤል ከርቤ አምጥተው
ለማን ሰጡት? ለአዳም ሰጡት። ያንን ወርቅ ያንን ዕጣን ያንን ከርቤ እግዚአብሔር ፊት አቀረበ። እግዚአብሔር ምን ምልክትን ሰጠው? ያዘው። በኋላ ዘመን ከሶስቱ አካል አንዱ አካል ወይም ከሶስታችን አንዱ አካል በኋላ ዘመን ከልጅ ልጅ ይቀበለዋል፣ አንተ ጋር አኑር አሉት። ያን ጊዜ ለሔዋን ማጫሽ እንሆ ብሎ ሰጥቷታል፣ ወርቁን፣ ዕጣኑን፣ ከርቤውን። ከዛ እሷ ደግሞ ለልጇ ለሴት ከዛም እስከ ኖህ መርከብ በኋላ ደግሞ ከወጣ በኋላ ኢትዮጵያዊው መልከጼዴቅ ጋር ደርሷል። መልከጼዴቅ ደግሞ ሲንከባለል እነማን ጋር ደረሰ? እነ እሴይ፣ እነ ዳዊት፣ እነ ሰሎሞን ጋር ደረሰ። ታዲያና አለቃ እያሌው ምን ይላሉ? ሰሎሞን ጋር ከደረሰ በኋላ ወደ ሮብዓም አይደለም ሄደው። ሮብዓም አመፀኛ ነው፣ ይህ ክብር የሚገባው አይደለም። የእስራኤል መንግስት በዘመኑ ለሁለት ተከፍላለች። የደረሰው ወደ ማን ነው ይላሉ? ቤንሜሌክ ወይም ቀዳማዊ ምኒልክ ለተባለው ከንግስተ ሳባ ከኢትዮጵያዊቷ ንግስት ለወለደው በሱ በኩል የተላለፈ ነው። ያ ሲወርድ ሲዋረድ እዚህ ቆይቶ ሶስቱ ነገስታት ልደት ክርስቶስ በተወለደ ሊወለድ ሲቀረው ያኮከብን መልአኩን ባዩት ጊዜ ይዘው ሄዱ ብለው እነዚህ ሊቃውንት ያስቀምጣሉ። ለዚህም ምስክር አድርገው የሚናገሩት ኢሳይያስ የተናገረውን ነው። ኢሳይያስ በምዕራፍ 60 ከቁጥር 1 እስከ 6 ምን ይላል? ኢየሩሳሌም ኢየሩሳሌም አብሪ ያለ ብርሃንሽ ወጥቷልና ይላል። ብርሃን ክርስቶስ በቅድስት ሀገር እንደሚወለድ ተገልጦለት አንቺ ኢየሩሳሌም አብሪ አብሪ ወገኖችሽ ሁሉ ወደ አንቺ ይሰበሰባሉ ካለ በኋላ ምን አለ? የግመሎች ብዛት የምድያምና የጌፌር ግመሎች ይሸፍኑሻል፣ ሁሉ ከሳባ ይመጣሉ አለ ኢሳይያስ። ሁሉ ከምን ይመጣሉ? ሳባ ማለት ምንድነው? ሀገራችን ኢትዮጵያ ናት። ተመልከቱ። ሁሉ ከሳባ ይመጣሉ፣ ወርቅንና ዕጣንን ያመጣሉ፣ የእግዚአብሔርን ምስጋና ያወራሉ ይላል ኢሳይያስ። የሰማችሁ ነው? ይሄ ለኢትዮጵያውያን ያስደስታል። ተመልከቱ። ሁሉ ከምን ይመጣሉ ነው ያለው? ከሳባ ይመጣሉ ነው ያለው። ሁሉ አንዱ ከፐርሺያ አንዱ ከህንድ ይመጣሉ አላለም አሉ ሊቁ። ሁሉ ከሳባ ይመጣሉ ስላለ ሁሉ ሶስቱ ነገስታት የተነሱት ከየት ነው አሉ? ከዚች ሀገር ነው ብለው በእውነት የኢሳይያስን መጽሐፍ ማስረጃ አድርገው አቅርበዋል። በጣም ያሳምን ነው። እንደገና ዳዊትም በመዝሙር 71 ላይ በፊቱ አለ ኢትዮጵያውያን ይገዛሉ ይሰግዱ ሲል ነው ይሰግዳሉ አለ። ከዛ በኋላ ጠላቶቹ አመድን ይቅማሉ፣ ሄሮድስና ሰራዊቱ ማለቱ ነው። ቀጠለና ምን አለ? በሚገርም መልኩ የተርሴስና የደሴቶች ነገስታት ስጦታን ያመጣሉ፣ የአረብና የሳባ ነገስታት እጅ መንሻን ያቀርባሉ አለ። እቺ እንግዲህ ሳባ የተባለች የኢትዮጵያ ግዛት እስከ አረቢያ ምድር የሰፋ እንደ ዛሬው የተቆራረጠ ሳይሆን ሰፊ ግዛት እንደነበራት ያሳያል። ስለዚህ በዛም ሆነ በዚህ እጅ መንሻ ያቀረቡት ማናቸው ማለት ነው? ኢትዮጵያውያን ነበሩ ይላሉ። የሰማችሁ ነው። ስለዚህ ለኢትዮጵያ ደግሞ ሐዋርያ ሆኖ በኮከብ አምሳል የመራ ደግሞ ቅዱስ ገብርኤል ነው። ፍረጃ አድርገው የሚያቀርቡት እነዚህ ሊቃውንት የዳዊት ትንቢት ነው። ዳዊት ኢትዮጵያ ታበጽ እደዊሃ በእግዚአብሔር፣ ኢትዮጵያ እጆቿን ወደ እግዚአብሔር ምን ትላለች? አዎ እንዲህ። እነሱ ደግሞ ይሄን አይስማሙበትም። ኢትዮጵያ እጆቿን ወደ እግዚአብሔር ታደርሳለች ነው የሚሉት። በጻ ማለት በግዕዝ ቋንቋ ደረሰ ማለት ነው። ሰፋ ማለት ዘረጋ ማለት ነው። ኢትዮጵያ ትሰፍህ እጆቿን ትዘረጋለች አላለም። ታበጽ ማለት ታደርሳለች። መዘርጋትና ማድረስ ይለያያል። አይለያይም ወይ? ለመዘርጋት ሁሉ ሊዘረጋ ይችላል። ማድረስ ግን በጣም ከባድ ነው አይደል? ማድረስ ከባድ እኮ ነው አይደል? መዘርጋት አንድን ነገር ለመያዝ ሰው ሊዘረጋ ይችላል። ማድረስ ግን በጣም ከባድ ነው። ታዲያ ግዕዙ ጥሩ ነው። አማርኛው እኔ እንጃ። ግዕዙ ምን ይላል? ታበጽ ማለት ታደርሳለች ማለት ነው። በዛ ደረሰ፣ ሰፋ፣ ዘረጋ በሚለው ግዕዝ። ስለዚህ ታደርሳለች ካለ ኢትዮጵያ ታደርሳለች ካለ ኢትዮጵያውያን ነገስታት ናቸው። ማን ፊት አደረሱ? እግዚአብሔር ፊት አደረሱ። እግዚአብሔር ደግሞ ማን ነው? መድኃኔዓለም ክርስቶስ ነው። ወርቁን፣ ዕጣኑን፣ ከርቤውን ስለሰጡ ታደርሳለች በማለቱ በእውነት የወሰዱት ኢትዮጵያውያን ናቸው ብለው አስተምረዋል። እንግዲህ ለዚህ ነው ታላቁ ደራሲ ምን ይላል? ሐዋርያ ልደት ገብርኤል ለበለዓም ኮከበ ሕልሙ ተስዕለ በላዕሌከ መልካ ሕፃን ወእሙ ንጉሥ አይሁድ ዝንቱ ዘይቤ ማኅተሙ፣ የተወለደው አይሁድ ንጉሥ ይህ ነው የሚል ምልክት የተጻፈበት የልደት ሐዋርያ የበለዓም ኮከብ ማን አለው? ንገሩኝ እስቲ። ገብርኤል ነው። እጅ መንሻ መስጠት ለኢትዮጵያውያን ብዙ ችግራቸው አይደለም።
በመጽሐፈ ነገሥት ላይ ስትመለከቱ ምዕራፍ 10 ቁጥር 10 ላይ ንግሥተ ሳባ የሰማችሁ ነው ኦርቶዶክሳውያን ንግሥተ ሳባ ለሰሎሞን ምን ሰጠችው ይላል 120 እግዚአብሔር ወርቅ ተመልከቱ ሉል ኢትዮጵያ ድሮ ኤክስፖርት ታደርግ ነበር ሽቱ ዛሬ ከፈረንሳይ ከምናምን ከሱዳንም እናስመጣለን ሽቱ ስለወደቅን ማለት ነው የዛሬ 3000 ዓመት ንግሥተ ሳባ 120 መክሊት ወርቅ ተንከራ ዝባድ ሉል እንደውም ምን ይላል መጽሐፍ ቅዱሱ ንግሥተ ሳባ ለሰሎሞን እንደሰጠችው የሽቱ መጠን እስካሁን ከሌሎች ነገስታት አልቀረበለትም ይላል የሽቱ ሀብታችን የዝሆን ጥርሱ እጅግ የተለየ ነበር የወረደ ሲነሳን እዚህ ደርሰናል እና ስጦታ መስጠት እንግዳው አይደለም ስለዚህ ሶስቱ ነገስታት ያንን ተምረው ነበርና በተለይ አንዱ ባዜን ይባላል ክርስቶስ እሱ በነገሰ በ8ኛው ዓመት ስለተወለደ ኢሳይያስ ያለው ሊፈጸም ወርቁን ዕጣኑን ከርቤውን ይዘው አቅርበዋል ብለው ሌላ ትልቅ አባቶቻችን ያስቀመጡልን ነገር አለ ሌላው ለዚህ ማስረጃ አድርገው የሚያቀርቡት ምድሪቱን ሁሉ ብትዞሩ ማለት ነው መላዋን ምድር ብትዞሩ ክርስቶስ የተወለደባትን ወር ታኅሳስን ለክርስቶስ መታሰቢያ ያደረገች ብቸኛ ሀገር ኢትዮጵያ ብቻ ናት የትም ዓለም ዙሩ አውሮፓውን አሜሪካውን አፍሪካ የምንኖርባት አገር የትም ዓለም ብትዞሩ ክርስቶስ የተወለደባትን ወር እችን ወር ምን ብላ ሰየመች ቤተክርስቲያናችን ሀገሪቷ ታኅሳስ ብላ ሰየመች ሐሰሰ ማለት በግዕዝ ቋንቋ ፈለገ ማለት ነው ምን ማለት ነው ፈለገ ሐሲስ ሐሲሶት ካለው የግዕዝ ንዑስ አንቀጽ ይወጣል መፈለግ ማለት ነው ታኅሳስ ማለት የፍለጋ ወራት ማለት ነው የምን ወራት መልሱልኝ የምን ወራት የፍለጋ ወራት ተመልከቱ ፈላጊ ያለ ተፈላጊ ያለ ማለት ነው እግዚአብሔር ያሳያችሁ ኦርቶዶክሳውያን ክርስቶስ በተወለደ ጊዜ ሶስቱ ነገስታት ወርቅ ዕጣን ከርቤ ይዘው ቅዱስ ገብርኤል በኮከብ አምሳል እየመራቸው ፍለጋ ሄዱ ማንን ፈልገው አይቴ ሀሎ ዘተወልደ ንጉሥ አይሁድ መልካ ገብርኤል ላይ እንደተጻፈው የተወለደው አይሁድ ንጉሥ ወዴት አለ እስመሪነ ኮከበ ዚአሁ በምስራቅ ወመጻእነ ከመ ንስግድ ሎቱ ኮከቡን በምስራቅ አይተን ለእርሱ ልንሰግድለት መጥተናል ብለው ፍለጋ ጀመሩ ስለዚህ ታኅሳስ ተባለ አየህ ሐሰሰ ማለት ምን ማለት ነው ብያችኋለሁ ፈለገ ታኅሳስ ማለት የፍለጋ የማሰስ ወራት ማለት ነው ስለዚህ እቺ ወር ለማብቻ ተሰጣለች ማለት ነው ንገሩኝ እስቲ ለክርስቶስ ልደት ተሰጣለች ስለዚህ መነሻው ይሄ ነው ብለው ያስተማሩ አሉ ግማሾቹ ደግሞ ሜልኩ የተባለው የፐርሺያ ንጉስ ነው ማንቱሲማር የተባለው ዕጣን ያቀረበው ደግሞ ንጉሠ ህንድ ነው በዲዳስፋ ወይም ባልዛር የተባለው ንጉሠ ኢትዮጵያ ነው ይላሉ ሁሉም አንድ ቦታ ተገናኝተው ሄደው ወርቅ ዕጣን ከርቤ ያቀረቡ ይላሉ በዛም ሆነ በዚህ ግን በኮከብ አምሳል የመራ ቅዱስ ገብርኤል ለኢትዮጵያ ሐዋርያ ሆኖ አንድ ዓመተ ምህረት ራሱ ግንኙነቱ ይጀምራል ማለት ነው ለዚህ ነው ደራሲው እውነት የሕፃኑ የእናቱ መልክዓ ስዕል የተሳለብህ የበለዓም የራእዩ ኮከብ የልደት ሐዋርያ አንተ ነህ ይለዋል እየሰማችሁ ነው ስለዚህ ታሪካችንን መጠበቅ ታሪካችንን ማክበር ይገባናል ብዙዎች ቢገርማችሁ ከኛ እየተወሰዱ ታሪኮቹን ፈረንጆች ነጥቀው ወስደውብናል እኛ ስለተኛን ማለት ነው እየሰማችሁ ነው አይደል ለምሳሌ አሁን የገና አባት የሚባል አለ ታውቃላችሁ የገና አባት በነጮቹ ዓለም የገና አባት ይባላል ሳንታ ክላውስ ይባላል እየሰማችሁ ነው ከቤተ ክርስቲያን የስንክሳር መጽሐፍ የተወሰደ እኮ ነው ታኅሳስ 10 በቤተ ክርስቲያን የስንክሳር መጽሐፍ ላይ ቅዱስ ኒቆላዎስ የሚባል አባት አለ እስቲ በሉት ድገሙት እስቲ ቅዱስ ኒቆላዎስ ድንግል ማርያም አጽፍ የሰጠችው ልብስ የሰጠችው ቅዱስ አባት ነው ልብስ ብቻ አይምሰላችሁ ኦርቶዶክሳውያን ከ318ቱ ሊቃውንት አንዱ ሲሆን አርዮስን ለማውገዝ በኒቄያ ከተሰበሰቡት ቅዱሳን አባቶቻችን መካከል አንዱ ነው ዛሬ የገና አባት የሚሉት እሱን ነው ሳንታ ክላውስ ሳንታ ማለት ሴንት ማለት ቅዱስ ነው ክላውስ ማለት ኒቆላዎስ ነው ታኅሳስ 10 ቤተክርስቲያናችን የምታከብረው አባት ነው አያችሁ እኛ ስንተኛ ነጮች ወሰዱት ይሄ ሰው ስጦታ መስጠት በጣም የለመደ ነው ስንክሳር ላይ ታሪኩ ተጽፏል ሜራ በምትባል አሁን ተርኪ ነው የምትገኘው ከግሪክ ጋር ቦርደር ነበረው ያኔ ገናኙ ነበረ በጣም የሀብታም ልጅ ነው ደግ ነበረ ነገር ግን ፍጹም ቅዱስ አባት ነበረ
የክርስቶስ ሕማማተ መስቀልን የሚያስብ ነበረ። ከጎረቤቱ አንድ ባለጸጋ ይኖር ነበርና የሚገርማችሁ 3 ልጆች ነበሩት። የዚህ ዓለም ገንዘብ ሲሰበሰብ እንጂ ሲጠፋ አይታወቅም። ሀብቱ ሲያልቅበት በጣም ጨንቆት አይ ልጆቼን አለ ሴተኛ ዳሪ አድርጌ ከነሱ ገንዘብ መሰብሰብ አለብኝ ብሎ አሰበ። ይሄን ሐሳቡን ቅዱስ ኒቆላዎስ አወቀበት። ይሄ ሰው ኃጢአት ሊሰራ ነው፣ ልጆቹንም ኃጢአት ሊያሰራ ነው። ስለዚህ አባቴ ከሰጠኝ ሀብት አለ 100 የሚሆነውን ወርቅ አምጥቼ ደጁ ላስቀምጥለት ብሎ ማንም ሳያው ቀስ አለና በቋጥሮ 100 መክሊት ወርቅ ቁጭ አድርጎለት ሄደ። ሰውየው ሲወጣ ምን ተቀምጦለታል? ወርቅ ተቀምጦለታል። ማን እንዳመጣለት አላወቀም። ደነቀው። አይ በቃ አሁንማ ኃጢአት አልሰራም፣ በዚህ ወርቅ ልጄን የመጀመሪያ ልጄን እድራለሁ ብሎ የመጀመሪያ ልጁን ዳራት። ከዛ ደግሞ ሁለተኛ ልጅ ቀረችው። አሁንም 100 አስቀመጠለት። አሁንም ሁለተኛ ልጁ በዛ ወርቅ ዳር። ማን ነው ግን ይሄን ደግ ነገር የሚሰራልኝ? ሶስተኛ ልጄ ቀርታለች ብሎ ሲያስብ ቆይ እስቲ ለማንኛውም የሚሰጠኝን ሰው ማየት አለብኛልና ተደበቀ። ቅዱስ ኒቆላዎስ ከደግነቱ ብዛት የተነሳ ከአባቱ ሀብታውንም 100 ወርቅ አምጥቶ ቁጭ ሲያደርግ ሌሊቱን ያዘው ማለት ነው። ምን እያረክ ነው? አይ አንተ ልጆች ወደ መጥፎ ነገር እንዲሄዱ አስበሃል በድህነት ምክንያት። እኔ እግዚአብሔር ከሰጠኝ ከአባቴ ሀብት ላይ ለአንተ ላጋራ ወደ ኃጢአት እንዳትሄድ ብዬ ሲል አለቀሰና ሳመው ይላል። የሰማችሁ ነው። እመቤታችን ለዚህ አባት ተገልጣለታለች። ቅዱስ ኒቆላዎስ ይባላል። ዛሬ ነጮቹ የገና አባት ሳንታ ክላውስ ይሉታል። ስጦታ ይሰጣሉ ማለት ነው። ልክ እንደ ኒቆላዎስ። የሰማችሁ ነው አይደል? ታሪኩ ከኛው ነው የተወሰደው ማለት ነው። መረዳት ማወቅ ያስፈልጋል። ስለዚህ ልደትን ስናስብ ማንን እናስባለን? ንገሩኝ እስቲ ማንን እናስባለን? ቅዱስ ገብርኤልን እናስባለን። በረከቱ ረድኤቱ ይደርብን።